እንግዲህ ይሄ አሁን ማሳያችሁ ቦታ አዲስ አበባ ቅድስት ሥላሴ ወይም አርሴማ ቤተክርስቲያን ነው። በመሰራት ላይ ነው ያለው። ያው አባታችን ሄኖክ ቄሲስ ወይ ሄኖክ የሚያገለግሉበት መንፈሳዊ ቦታቸው ይሄ ነው። እሳቸውን የምትፈልጉ መዳን የምትፈልጉ ቄሲስ ሄኖክ ወይም መምህር ሄኖክ የት ነው የሚገኘው ብላችሁ ለምታስቡ ካላችሁ ቦታቸው እዚህ ነው የሚያገለግሉት። ዛሬ እኔ የምገኘው እሳቸው የሚያገለግሉበት ቤተክርስቲያን ነው። ቤተክርስቲያኑ ያው እንደምታዩት በመሰራት ላይ ነው ያለው። ገና አላለቀም፣ በጅምር ነው። ግቢው ይሄንን ይመስላል። መዳን ለምትፈልጉ የተቸገራችሁ በመንፈስ በክፉ መንፈስ በተንኮለኞች በምቀኞች ስራት የታሰራችሁ ካላችሁ በቀላሉ እዚህ ጋር መታችሁ 44 ጸበል የፈለቀበት ቦታ ነው። ማረፊያ ቦታም አላቸው። እንግዲህ ቦታቸው ይሄንን ይመስላል። ግቢው ይሄንን ይመስላል። ይሄ ነው። እውነቴን ነው የምላችሁ፣ በጣም ደስ የሚል ቦታ ነው። አገልግሎትን እዚህ ጋር ተገልገሉ። ጸበል 44 ጸበል የወጣበት የፈለቀበት ቦታ ነው። ቦታው እንግዲህ እንትንም አላቸው ማረፊያ ቦታ ለጸበልተኞችም ቤት አላቸው። ምንድነው እሁድና ቅዳሜ ደግሞ አባታችን አባ ሄኖክ አገልግሎት የሚሰጡበት እዚህ ቦታ ላይ ነው። ዘውትር እሁድና ቅዳሜ አገልግሎት ይሰጣሉ ማለት ነው። ያው በጸበልም ቁጭ ብላችሁ ጸበልን መጠመቅ ለምትፈልጉ ቦታው ምንም አያስቸግርም። እዚህ ጋር ጎተራ ብላችሁ ሥላሴ ቤተክርስቲያን ወይንም አርሴማ ብላችሁ ከመጣችሁ ወይ 44ቱ ብላችሁ ከመጣችሁ ቦታው ይታወቃል ማለት ነው። 44 ጸበል የወጣበት ቦታ ነው። በዛ ሰፈሩ በዛ ተሰይሟል ማለት ነው። ይሄኛው ደግሞ የምታዩት ማረፊያ ቦታ ነው። ጸበልተኞች የሚያርፉበት ቦታ ነው ማለት ነው። ይሄ እንደዚህ ማለት ነው። እና እኔ አሁን እግዚአብሔር መቼም ቀን አለው። ዛሬ ደስ የሚል በእውነት በጣም በህይወቴ ደስ ያለኝ ቀን ቢኖር ዛሬ ነው። አባቴን በስደት እያለሁ ነፍስ አባት ይዤ ነበረ እና ከመጣሁም አላገኘውም፣ አንተዋወቅም በአካል። ዛሬ ግን መጣሁኝ። የሚገርማችሁ ዛሬ እሳቸው የሚያገለግሉበት አዲሱ ገበያ ሄድኩኝ። እዛ ቤታቸው ነበሩ። ደውዬ ጠራው። እውነት አባቴን ያገኘው ነው የመሰለኝ። እኔ የአባትን ነገር ብዙም አላቅም። እሳቸው እውነት አባቴ ሆነው ነው የታዩኝ፣ ያደረጉልኝ፣ ጸሎት አድርገውልኝ። የእውነት በጣም ያው ያመኛል የክፉዎች ስራ ብቻ ብዙ ነገር አገልግሎት አድርገውልኝ መኪና ሲይዘው ወደዚህ ልከውኝ ማለት ነው። ነገ እዚህ ጋር ለአባታችን ሄኖክ ደውለው ነገ እሳቸው ያው ስለማይሰሩ ቅዳሜና እሁድ ብቻ ስለሆነ ግን ለእኔ ብሎ ገብተው ነገ አገልግሎት እንዲሰጡኝ ነግረዋቸው ጠይቀዋቸው ምናምን ነገሮችን አስተካክለው ወደዚህ ልከውኝ ነውና በጣም ደስ ያለኝ ቀን ነው። ለዚህ ደጅ በመርገጤ እግዚአብሔር በምክንያት ነው። መፈቻዬም ጊዜ ሊሆን ይችላል። ስለ ሁሉም ነገር እግዚአብሔር ይመስገን እላለሁ። እናንተ መዳን ከፈለጋችሁ ይሄን ቦታ የማትፈልጉት አይደለም፣ የምትፈልጉ መምህር ሄኖክ
ወይ ቄስ ሄኖክ ሲያስተምሩ ስታዩ ምን ነው ይሄ ቦታ የት ይሁን ብላችሁ ቦታውን ላላወቃችሁ ቦታው እዚህ ጋር ነው፣ ይሄንን ይመስላል። ለጠፋባችሁ ደግሞ የምሬን ነው ጠይቁኝ፣ እኔ እመራችኋለሁ ማለት ነው። እኔ ችግርን ስላየሁት አልጨከንም ማለት ነው እንዴ ሰዎቼ። ለማንኛውም አይሮፕላን ደግሞ ቅርብ ነው መሰለኝ፣ ይታያችኋል። አየር ማረፊያ በዚህ ቅርብ ነው መሰለኝ። ይኸው በቤተ ክርስቲያኑ ላይ ነው የሚበረው። እስካሁን እንግዲህ ጸበሉ ቦታ አልሄድኩም። ያው ጸበሉ የቱ ጋር እንደሆነም አላየውም። እኔ ገና መምጣቴ ነው ማለት ነው። ገና ዛሬ ነው የመጣው። 44 ጸበል እንዳለው ብቻ ነው እንጂ ነገ ነው ያው ለጥምቀቱ የምቀርበው ማለት ነው። እስካሁን ያው አልቀረብኩም ለጥምቀቱ። ነገ ነው የምጠመቀው ማለት ነው። እግዚአብሔር ያውቃል። ሁሉም እግዚአብሔር መልካም ነው። ነገሮችን ሁሉ ለበጎ ነገር ያደርጋል። ቤተሰቦቼ እና ለተቸገራችሁ ሁሉ እናንተ መታችሁ ፈውሱን እንድትጠቀሙ ላለውኝ በያላችሁበት ሁሉ ሰላም ሁኑልኝ። ቻው ቤተሰብ።